ቃና ቲቪ በምታይበት ሰዓት ተማሪዎች የለም ሲወጡ ምናምን እዛ ላይ ጸጉሩ እንደዛ አይነት ስታይል እንደዚህ ፍሪዝ ያለ የለም እንደዚህ አይነት ወንድ ይመቸኛል እወዳለሁ ብላኝ ታውቃለች ይመቸኛል ብድነው እንደዚህ አይነት ወንድ እወዳለሁ ይመቸኛል ይሄን ቃላት ይጀባታለሁ እንግዲህ በፊት የነበረ ነው ያስኩት ይሄንን ልጆች ሳንወልድ ነው መገርመ ይሄንን ቃላት ደግሞ እንግዲህ አሁን አቡ ዘለቀን እወደዋለሁ ወንድሙ የሚባል ዘፋኝ እሺ ጸጉር ስታይላቸው አንድ አይነት ነው አሁን ላይ ነው የምነግርህ ይሄንን የሰበሰብኩት ይሄንን አሁን ለመገጣጠም ሞከርኩት ተጠርጣሪው ልጅ በጣም ከሚገርም ጸጉሩ እንደዛ ነበር እሺ ከሮ እዛ የሚሰራበት ድርጅት ፕሮቶኮሉን መጠበቅ ስላለበት ነው አሁን ጸጉሩ የተቆረጠው ጸጉሩ እንደዛ አይነት ነበር ድሮስ ታውቃው ሳቀው 10 ምናምን አመቱ ነው እዛ ለስራ ከመጣ የተጠርጣሪው ከመጣ ከዛ ቤት ውስጥ ሲወጣ ማይቻለሁ ከዛ ቤት አንበሳ ከመጣሽ በኋላ እሱ ሲገባ አይቻለሁ እዛች ከፍታ የገባችበት ቤት ውስጥ ኦኬ እዛ ድርጅቱ ጋር አይቻለሁ አሁን የሰበሰብኩትን ነው በጣም ከሚገርመው ወጡ አክቲንግ ያደርግብኛል እኔ አላውቅም እዛ ድርጅቱ ጋር ልጠቀም ሲሄድ የተለየ አክት ያሳየኛል ስልክ ደውሎ ያወራ ያለ መንገድ ላይ ካገኘኝ እንዲ ወይሱ ካገኘኝ ሱቁ ጋር ገጭ ይላል የማስቀየስ እንዲ ጥፍጥፍ ማለት ባህሪ ያለበት ያንን ላገጣጥም ነው አንድም አይቻታለሁ ልጅቷን እንዳልኩ ደግሞ ልጁን ለማወቅ ሞከርኩኝ እዛ ድርጅት ውስጥ ለመጠቀም ልገባ ሰል በቃ መጣና ቁጭ አለ ልጆች ጋር ማን ነው እሱ የመጣው ይሄ ተጠርጣሪው ሰውዬ ልጆች ጋር መጥቶ ቁጭ አለ ማለት ስለ በቃ ሐሳቤ ሊቀበሉ አልቻለም ጠረጠርኩኝ ሁለቱን አንድ ላይ ያረኳቸው በቃ በሐሳብ ለዛ ነው ስለዚህ ልጆችን ስታያቸው ማንን ይመስላሉ እሱ ጋር እሱ ነው ይመስሉ እውነት በላይ በጣም ከሚገርም በአጋጣሚ ምክንያት ያው እግዚአብሔር ሲገልጽልህ በሆነች ነገር እዛ ቦታ ቁጭ እንዳለ የሆነ ሻይ ቡና ሊል ቁጭ ብሎ እዛ ድርጅቱ አካባቢ ላይ ያው በጣም ተናደርኩኝና አንተ ይሄው ልጅን መጣው ሰድ ባለ ትዳር ያማገትክ ምናምን በየሰደብኩት እሱ የተጠርጣሪው ማለት ነው ትንሽ ተያያዘንና ወዲያው ስልክ ደወለ የት ይደውላል ቤተሰቦቹ ላይ ቤተሰቦቹ በቀጥታ እናቱም አባቱም ወንድሙም መጡ እዛ ጣቢያው ነው ተደወለልኝ ሄድኩኝ ጣቢያዬ ሄድኩኝ እናቱን አየኋቸው አባቱን አየኋቸው ወንድሙን አየሁት ላወጣው አልቻልኩም በቃ ምኑን አልታወጣ ያልቻልከው ለምሳሌ እናቱን አየው እዚህ ልጆቼ ጋር አመጣውኝ ልጁ አሁን ለምሳሌ ጠቆር ያለ ልጅ ሊሆን ይችላል ልጆቹ አሁን እኔ የመጀመሪያ ልጆቼ ቀይ ናቸው የኔ ባለቤቴም ትንሽ ቀይ ናት በእናቷ ወጣች ነው የምትለው ቅላታቸው ፌስ አለ ራሱ ሁለመናውን ዝም ብለህ አትኩረት ብለህ ካየው በቃ አልተዋጠልኝም እቺኛዋ በእናትየዋ ነው የወጣችው ብዬ መሰየም ጀመርኩ ልጅህን ማለት ነው ሴቷ ልጅህን ሴቶች ልጆቼ ሁለት ናቸው ሁለት ሴቶች አንድ ወንድ ነው እሺ አንድ ወንዱን ደግሞ ወደሱ ተወስዷል እሱን ይመስላል ሁለመና